ጥያቄ ብቻ ነው የምጠይቀው ከዚህ በኋላ طيب ወርዳለሁ እና እሺ ሌላ ደግሞ የሰማሁት ነገር ደግሞ ነብዩ መሐመድ ራሱን ያርካ ምናምን የሚል ነገር ሰምቼ ነበር የሆነ ጊዜ። ወላሂ እሱ ነገር እውነት ነው? ወላሂ የለም ውሸት ነው። እኔ ብዬ ነገራችሁ ወላሂ ራሱን እያረካ ነው የሚል ላኢላሃ ኢለላህ የለም። ብቻ እንትን ነው ምንድን ነው መተት ተደርጎበት ነው ምናምን የሚል የሆነ እሱን ያነሱና የራሳቸውን ፍቺ ይሰጣሉ። አያቸው አይደል? አሁን ለዚህ ነው እነዚህ ሰዎች ምን ያደርጋሉ? ቁጥር ይጠቅሱላቸዋል ሲሸውዷቸው ማለት ነው። ቡኻሪና ሙስሊም ላይ ያለ ብለው ያነሱላቸዋል። ያው ሀዲሱ ሶሒህ ነው በሚለው ላይ ብቻ ትኩረታቸውን ይሰርቋቸዋል። የጭንቅላት ጨዋታ ነው የሚጫወቱባቸው። ይሄማ ቁጥር እየጠቀሰ ነው ይሏቸዋል። ትላላቸው እናንተ ትሸውራላቸው። እዛ ላይ ግን ራሱን እያረካ ነው የሚላለው ወላሂ የለም ሀዲሱ ላይ። እዚያ ላይ ምን ነበር ታሪኩን ሙሉ ልንገራችሁ። አይሁዲዎች ነቢዩ ሰለላሁ ዐለይሂ አይሁዶች ናቸው ይሄን ሴራና ተንኮል ያደረጉባቸው። ልብ በሉ። አይሁዲዎች ነቢዩ ሰለላሁ ዐለይሂ ወሰለምን ብዙ መንገድ ሞከሩ፣ እርሳቸውን ለማቋረጥ አስተምሮታቸውና ለማጥፋት እንደቀደሙት ነቢያት ለምደው ነበር። ነቢያትን እየያዙ መግደል፣ ማሰቃየት። በእርሳቸው ላይ የመጀመሪያ እንትን የሞከሩት ምንድነው? የግድያ ሙከራ። ገና ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሳደው እንደመጡ መዲና ላይ ሲጠባበቁ ነበር አይሁዲዎች። የመጨረሻው ዘመን ነቢይ ወደዚች ሀገር ይሳደዳል ተብለው በትንቢት ስለተነገራቸው ያን ትንቢት መሰረት አድርገው መዲና ላይ ይጠባበቁ ነበር። ይህን በርካታ አይሁዶች ተናግረዋል። ነቢዩ ይመጣል ብለው ወደዚህ ትንቢት ተነግሮና ወደዚች ሀገር ብለው ይናገሩ ነበር። አላህም በቁርአን ላይ ገልጾታል። ካኑ የስተፍቲሑነ ሚን ቀብል ዐለ ለዚነ ከፈሩ ይላል። የመጨረሻው ዘመን ነቢይ ይመጣል እንዋጋቸዋለን እያሉ የመዲና ሰዎችን አይሁዲዎች ይፎክሩባቸው ነበር። በትንቢት ተነግሮናል እኛ እሱን ልንጠብቅ ነው እዚህ የመጣ ነው ይሉ ነበር። ልክ በመጡ ጊዜ ግን ከእስማኤላዊ መሆንን እንደሆነን አወቁ። አይሁዶች ደግሞ እንደምታውቀው ከአይሁድ ቤተሰብ ካልሆነ ነብይነትን አንቀበልም ብለው ሸምጥተዋል። በቃ ክደዋል። ነገር ግን ሙሉ ባህሪያቸውን በእርሳቸው ላይ አጊተዋል። አላህ ቃል በቃል ሲመሰክር ምን አለ? የውስጣቸውን ያውቃልና አለዚነ አተይናሁሙል ኪታብ ያዕሪፉነሁ ከማ ያዕሪፉነ አብናአሁም። እነዚያ አይሁድና ክርስቲያኖች ልክ የራሳቸውን ልጅ እንደሚያውቁ አንተን በደንብ አውቀውሃል። ጊዜያቸው የነበሩት በደንብ አድርገው አጊተዋቸው ነበር። በቃ እርሱ ራሱ ነው ብለው። ለዚህም ነው የመዲና ላይ የሚገኙ የአይሁዲዎች ዋና አለቃ ሑየይ ብኑ አክጦብ ይባላል። ሑየይ ብኑ አክጦብ እሱ ዋናቸው ነው። የእርሱ ወንድም ደግሞ አለ። ሊቅ ናቸው እነዚህ አይሁዲዎች። አስቡት። እኔ የመጨረሻው ዘመን ነቢይ የተባለው መጥቷልና ሄጄ ላጣራ ብሎ ወንድሙ ሄደ። አገኛቸው፣ አያቸው። ነቢ ሰለላሁ ዐለይሂ ወሰለም ወዲያው ተመለሰና ወደ ወንድሙ ምን አለው? ይህን ታሪክ የምትናገረው ማን እንደሆነች ታውቃላችሁ? የነቢ ሰለላሁ ዐለይሂ ወሰለም ሚስት ነች። ማን የምትባለው? ሶፊያ። የማነች ልጅ? የዚህ የዋናው የአይሁድ ልጅ ነበረች፣ ሰልማ ነው። አጎቴ መጣና ለአባቴ ሲነግረው ሰማሁኝ አለች፣ ታሪኩን እየተናገረች። ይኸውና ያ ቃል የተገባው ነቢይ ራሱ መጥቷል ብሎ ነገረው ለአባቴ አለች። እኔም አጠገባቸው ሰማ ነበር አለች። አባቴም ጠየቀው፣ አሁወ ሁወ ብሎ ጠየቀው፣ እርሱ ራሱ ነው ማለት ነው? ነዓም ሁወ ሁወ ብሎ ነገረው አለች። አዎ እርሱ ራሱ ነው አለች። መጣ ማለት ነው ስንጠብቅ የነበረው ብዬ ተናገርኩኝ አለች። ወዲያው አባቴ በጥፊ ነው ያለኝ፣ አንቺ ይህ አይመለከትሽም ግቢ ያለኝ አለች። ከዚያ በኋላ ምን እናድርግ ብሎ አጎቴ ጠየቀው አባቴ። አባቴም ማሰባሰበና ወላሂ ለኡቃቲለነሁ ሐተል መውት፣ እስከ ሞቴ ፍጻሜ ድረስ እዋጋዋለሁ እንጂ በፍጹም አልቀበልም፣ እርሱን አልከተልም አለም አለች። ከዚህ ጦርነት አወጁ። ተሸነፉ፣ አልተሳካላቸውም። ልብ በሉ። የመጀመሪያ ሙከራቸውን በጦርነት እርሳቸውን ለማጥፋት ነበር፣ አልተሳካም። ከዚያስ መርዝ አበሏቸው፣ አልተሳካም። በልተውት መርዙን አልሞቱላቸውም። ነቢ ሰለላሁ ዐለይሂ ወሰለም አብረዋቸው የበሉት እየሞቱ ማለት ነው። ከጦርነቱ በኋላ በመርዝ የመግደልን ንድፍ ነደፉ። ከዚያ በኋላ በቃ በጦርነት አልቻልነው እንግደለው በመርዝ። እንዴት አደረጉ? ከጦርነቱ በኋላ ከኸይበር ጦርነት በኋላ ኸይበር ከአይሁዶች ጋር ያደረጉት ጦርነት ነው። በጦርነት እንደማይገድሏቸው በተረዱ ጊዜ በቃ በመርዝ እንግደለው። እርሱን እንዴት አቀዱ? ከአይሁዶች መካከል አንዲት አይሁድ ሴት ነበረች፣ ዘይነብ የምትባል። እሷን ሴት አይሁዲዎች መጡና ወጭ አደረጉላት። ሙሐመድ ግብዣ ከተጠራ ሀዲያ እንደሚበላ በትንቢት ተነግሮናል። መጽሐፉ ላይ ያውቁ ነበር። ሀዲያ ከተጠራ ጥሪ ተጠርቶ እምቢ አይልም የሚል ተነግሯቸዋል። ስለዚህ ፍየል አርደሽ ጋብዥው፣ መርዝም አድርጊበት፣ ግዳዩ በዚህ ብለው ሰጧት። ነቢያችን ሰለላሁ ዐለይሂ ወሰለም ከጦርነቱ በኋላ ግብዣ ተጋበዙ። ግብዣቸውን አልቀሩም። ተመልከቱ ወላሂ የልባቸው ንጹህነት። ትላንት ጦርነት ሊጋደል የመጣን አካል ጅሃድ አድርገህ ጨርሰህ ዛሬ መተህ ቢጋብዝህ አካል አምነህ ትሄዳለህ? አትሄድም።
ነቢ ሰለላሁ ዐለይሂ ወሰለም ያን ረስተውታል። የሰውን ግብዣ አልመልስም ብለው ግብዣ ጠርተውኛልና ልሄድላቸው ብለው ሄዱ። ሰሃቦቻቸውን አብረዋቸው የተወሰኑ ሰሃቦች ይዘው ሄዱ። ወዲያው ስጋው ቀረበ። እየበሉ እያለ ነቢያችን ሰለላሁ ዐለይሂ ወሰለም በሉ። ሰሃቦችም እየበሉ እያለ ተከለመት الذراع التي رفع النبي صلى الله عليه وسلم الى فمه ወደ አፋቸው እያነሱ እያለ አንዲትን ስጋ ያቺ ስጋ ተናገረች። ምን አለች? ይህ ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ያ ጀማዓ ላ ተእኩልኒ ፈኢኒ መስሙመቱን ያ ረሱለላህ። ሱብሓነላህ እያለሱ ያለችዋ ስጋዋ ምን አለች? አትብላኝ አንተ የአላህ መልእክተኛ እኔ ተመርዣለሁኝና ብላ ተናገረች። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ተወቀፉ አሏቸው ሰሓቦችን፣ አቁሙ አትብሉ። ፈኢነሃ አኽበረትኒ አነሃ መስሙመትን፣ ይቺ ስጋ እንደተመረዘች ነግራኛለችና አሉ። ይሄ ውሸት እንዳይመስላችሁ ልታረጋግጥ ነው ሴትዮዋ አይሁዲዋ። ነቢያችን ሰለላሁ ዐለይሂ ወሰለም የታለች የጋበዘችኝ አይሁድ ጥሯት አሉ። ተጠራች። ሰመምቲ ያሏት መርዘሽዋል አይደል አሏት። ቃለት ነዓም አው መርዣዋለሁ አለች። ያው ያቺ የተናገረችው የፍየሏ ስጋ እንድትናገር አደረጉ። የፍየሏ ስጋ ነቢ ሰለላሁ ዐለይሂ ወሰለም። ይሄ ትልቅ ተአምር ነው ያ ጀማዓ፣ ትልቅ ተአምር ነው። የፍየል ስጋ ነው። ተገድሏል፣ ተጠብሷል፣ እሳት መጥቶታል። ከዚያ ሁሉ የሰው ልጆችን ቋንቋ አውጥቶ እንዲናገር ያደረጉ ነብይ ናቸው። እዚያው ተአምር ሰሩ። የሚገርማችሁ ያን ስጋ የበሉት እነ ቢሽር እዛው ሰሓባው ሞተ። በእርሳቸው ላይ ግን መርዙ ሊሰራ አልቻለም። ነቢ ሰለላሁ ዐለይሂ ወሰለም ጠሯትና ለምን መርዙን አደረግሽው ታዲያ አሏት። አንተ ነብይ ከሆንክ አላህ እንደሚጠብቅህ በዛሬዋ ቀን አውቃለሁኝና ነው አላቸው። ያው ቻሌንጅ አቅርበላቸው ነበር። በቃ ይሄ ትክክለኛ ነብይ ከሆነ ዛሬ ብንመርዘውም መልእክቱን ሳይሞላ አይገድለውም፣ አምላክ ይጠብቀዋል እርሱም ብላ ይሄንን አምነን ነው እኛ ይሁዶች ያደረግንብህ አለች። ነገር ግን ነብይ ካልሆንክና በስልጣን ዝም ብለህ እኛን መግዛት ዝም ብለህ የምትፈልግ ከሆንክ ዛሬውኑ ይጨርሰሃል አለችው። ነቢ ሰለላሁ ዐለይሂ ወሰለም ናገሯት። ታዲያ ምን አሏት? አማ አንቲ ፈለን ዩሰልጠኪ ላሁ ዐለይ አሏት። አንቺንማ አላህ በእኔ ላይ በፍጹም ስልጣንን አይሰጥሽም ማለት በአንቺ ምክንያት አይገድለኝም ማለት ነው። ታቻላ ወዲያው ያንን መርዝ የበሉ ሰዎች ሞቱ። ነብዩ ሰለላሁ ዐለይሂ ወሰለም ላይ ግን መርዙ ሳይሰራ ቀር። ነብዩ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ወደ 4 ዓመት የሚሆን ቆዩ ይላል ታላቁ ዓሊም ኢብኑል ቀይም ረሂመሁላህ ተዓላ። ይሄም አልተሳካላቸውም አይሁዲዎች፣ ይሄም አልተሳካላቸውም። ሶስተኛ ሙከራቸው ምን ነበር? ድግምት እናድርግበት የሚል ነበር። ለምንድን ነው ድግምቱ ዓላማቸው? ከአምላኩ ዘንድ የሚመጣለት መለኮታዊ ራእይ ላይ ተጽዕኖ እንዲያደርግበት ብለው ነው። አሁን ወደ ጠየቀው እየመጣልህ ነው። ይሄ ሁሉ መንገዳቸው ነበር እያልከው ነው። ገብቶሃል አይደል? እርሳቸውን ለማጥፋትና እንዳለፉት እንደቀደሙት ነብይ ከምድር ገጽ በቃ አስተምሮታቸውን ሁሉ ለማጥፋት የሞከሩት ሙከራ ነው። ግድያ አልተሳካም፣ መርዝ አልተሳካም። አሁን ድግምት ማድረግ ለቢድ ብን አልአዕሰም የሚባል አይሁድ መጣ። ይህን ድግምት ተጸነሰሰ በእርሳቸው ላይ አደረጉባቸው። እናታችን አይሻ ታዲያ የገለጸችው ምንድን ነው? እናታችን አይሻ በሚወርደው መለኮታዊ ራእይ ላይ ተጽዕኖ ሊያደርጉ አልቻሉ ነው መልእክት። ዓላማቸው ምን ነበር? አይሁዶች ብያቸዋለሁ። በሚወርደው መለኮታዊ ራእይ ላይ ተጽዕኖ ማድረግና ይሄን መልእክት ማቋረጥ ነበረ። ታዲያ አይሻ የገለጸችው በራእዩ ላይ ሳይሆን በግል ህይወታቸው ላይ ብቻ ነበር ተጽዕኖ ግን ሊያደርጉ የቻሉት ነው። ታዲያ አንድ ነብይ እንደ ማንኛውም ሰው ቢታመም ምንድነው በእርሱ ላይ ጥያቄ የሚያስነሳ? ዓላማቸው በመጀመሪያ በመሰረቱ አይሁዶች መለኮታዊ ራእዩ ላይ ተጽዕኖ እንፍጠርበትና ትምህርቱን እናቋርጥ ነበር። ያልተሳካላቸውም ማለት እናታችን አይሻ ገብታችኋል አይደል? ነገር ግን ነብይ ሰው ነው እና ይታመማል፣ ይበላል፣ ይጠጣል፣ ይተኛል፣ ይጎዳል፣ ያሸንፋል፣ ይሸነፋል። ይህ ሁሉ በእርሱ ላይ ያልፋል። كان يعني مطبوب ታመመ ተብሎ ተገለጸ። ነብዩ ሰለላሁ ዐለይሂ ወሰለም በዛን ጊዜ ካለ ይخيل ኢለይሂ ወደ እርሱ ይመሰልለት ነበር ነው የሚለው። አሁን በደንብ አስተውሉ የሆነው ነገር ወደ እርሱ ይመሰልለት ነበር አለች እናታችን አይሻ። እሺ ሸሃዳ የሚል አለ። ሸሃዳ መያዝ ይፈልግ ካለ አስገብቱ አድሚኖች ካለ አስገባቸው። እሺ እና ሰላም ነው እሱ ሰላም ነው። እንዴት ነው? እንዴት ነው? አልሐምዱሊላህ አለና ብዙ ጊዜ ለመግባት ፈልግ ነበር። መግባት ይከብዳል። አንተ ጋር ብዙ ሰው ነው ያለው። ዛሬ እድሉን አገኘው። እሺ አይሻ ለመያዝ ፈልጌ ነበር። እሺ እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልጌ ነው። የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ
أشهد ألا ألا أيسمع أرسل أشهد أيسمع أشهد ألا ألا إله إله إلا الله إلا الله وأشهد أن محمدا أن محمدا رسول الله رسول الله ما شاء الله እዚህ በኋላ ሙስሊም አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ አሁን ያልከው ቃል የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም የሚለው ወቅቱ ይህ የነቢያቶች ሁሉ አስተምህሮ የመጀመሪያው ትዕዛዝና መሰረት ነው። ሁለተኛ ምንድነው? ለዚህ ላመንከውና ለመሰከርከው አምላክ አምልኮ መፈጸም ነው። እርሱም በብቸኝነት መገዛት ነው። ከእርሱ ውጭ ሌላ ለማንም አካል አምልኮ መስራት አይቻልም። አላህ በቁርአን ላይ ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ለአላህ ብቻ ስገድ ይላል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። ቁል ኢኒ ኡምርቱ አን አዕቡደላህ እኔ አላህን እንድገዛ ታዘዝኩኝ በላቸው ይላል። እና ይህ ነው። እሺ ወንድማችን ስምህ ማን ነበር? ሄኖክ ነበረ። ሄኖክ። እሺ ደስ የሚልህ አንተ የምትወደው ሙስሊም ስም አለ? አዎ በፊት ገና እንደተወለድኩኝ ሙስሊም ነበርኩ። ከዛ በኋላ ነው ክርስትና እንትን ያልኩት በልጅነቴ ማለት ነው። በፊት አይም ቤተሰቦቼም በእናቴ በኩል እስላም ናቸው፣ ሙስሊም ናቸው። እሺ እዘዲን ነበር የልጅነቴ ስሜ። ኢዘዲን በጣም ጥሩ ስም ነው። በቃ ከዚህ በኋላ ያው ነው። ስለ ሶላት አሰጋገድ ምናምን አይጠፋም ታውቃለህ? አውቃለሁ። አይ ስለነበርኩ ቤተሰብም ስላሉ አውቃለሁ ሁሉንም ነገር። ሶላትን ጊዜውን ጠብቀህ አግባቡን ጠብቀህ ስገድ። እስላማዊ ጥያቄዎች ምናምን በሚኖረው ጊዜ እየመጣህ ጠይቅ። ባለህበት አካባቢ ስለ ዲንህ በደንብ ተማር። እሺ ሰምተኛል? ይዘድን ይዘድን ይሰማል? እሺ እንቀጥል አይደል? የቀደሙ ልጆች ይሰማሃል? ከታች ፍሬ ወጣል። ሰላም እንዴት ነህ? እሱ ሰላም ነው። እንዴት ነሽ? ሄሎ። ከዚህ በፊትም አንተ ጋር ባይሆንም የሆነም ከሙስሊም ልጅ ጋር አውርቼ ነበረ እና ከአንተ ጋር ያዳውራና ብዙ ጊዜ ኢንፎርሜሽን አድርጉኛል አላውቅም ነበርና ስለ እስልምና ማወቅ ፈልጌ ፕሮቴስታንት እምነት ተከታይ ነኝ። እሺ እና ነቢያቶች ለምሳሌ ኢየሱስ ክርስቶስ እና ነብይ መሐመድ ነቢያቶች ላይ ያለው ልዩነታቸውን ያለውን ታምራታቸውን በስሱ ያውቋቸው ነበርና አንዱም የበለጠ ላውቅ ፈልጋለሁ እናንተ ጋር ያለው ማለት ነው ነቢያቶቹን። እሺ እንግዲህ ነቢያቶች ከኛ ዘንድ በርካታ ተአምራትን አላህ ሱብሓነሁ ወተዓላ በየጊዜው ይሰጣቸዋል። ለእያንዳንዱ ነቢይ የተለያየ ተአምራትን ይሰጣቸዋል። ሁሉም ዋናው ልናውቅ የሚገባው ነገር እነዚህ ነቢያቶች ስላስተምሮታቸው ነው። እሺ ተአምራቸው ምንድነው? ዓላማው የተአምሩ ከተባለ ከአምላክ ዘንድ ለመላካቸው እውነተኛ ነቢያት ለመሆናቸው ማረጋገጫ ነው። ታዲያ እነዚህ ነቢያቶች ዋና ዓላማቸው ምንድነው የሚለውን ስንመጣ ያን የላካቸውን አንድና ብቸኛ የሆነውን አምላክ እንድናመልክ ነው። አላህ በቁርአን ላይ የነቢያቶችን ትምህርት ሲገልጽልን በአንድ ቦታ ላይ ምን ይላል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬያለሁኝ፣ እነዚያም ነቢያት ምን እያሉ ያስተምሩ ነበር አለ?
አላህን በብቸኝነት ተገዙ፣ በእርሱ ላይ ማንንም ጣዖታት እንዳታጋሩ ይላሉ። ወይንም ጣዖታትን ራቁ በማለት ያስተምራሉ አለ። ይህ በጥቅል ነው። በተናጠል ሲነግረን ለምሳሌ ለናሙናነት ያክል 4 ነብያትን ልጥቀስልሽ። አብርሃምን እንጥቀስ ምን አስተማረ የሚለውን፣ ሙሴን እንጥቀስ ሲሆን እነ ኤልያስ እንጥቀሳቸው። ስለ አብርሃም አስተምሮ ሲነግረን ምን ይላል? ወኢብራሂመ ኢዝ ቃለ ሊቀውሚሂ እዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። አብርሃምም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አላህን በብቸኝነት ተገዙ ብሎ ካስተማረ በኋላ አብርሃም ከአላህ ውጭ ያሉ አካሎችን ጣዖት ናቸው ብሎ ይገልጻቸዋል። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አብርሃም በደንብ አስተውሉ። በራሳችሁ ጊዜ አማልክት ናቸው ብላችሁ የራሳችሁ ፈጠራዎች ናቸው ፈጥራችኋቸው ነው አለ። የሰው ልጅ የራሱ ፈጠራ ናቸው ከአላህ ውጭ አማልክት ያድርጉ የያዛቸው አካሎች ሁሉ እያለ አብርሃም ተናገረ። ኢነ ለዚነ ተዕቡዱነ ሚን ዱኒላህ ላ የምሊኩነ ለኩም ሪዝቀን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን ሊለግሷቸውም ሆነ ሊነሷቸው አቅም የላቸውም አላቸው። ፈብተጉ ዒንደላሂ ሪዝቀ፣ ሲሳይን ስትፈልጉ ከአላህ ብቻ ፈልጉ አለ። ወዕቡዱሁ ወሽኩሩ ለሁ፣ እርሱንም ብቻ ተገዙት፣ ስለዋለላችሁ እርሱን ብቻ መስክኑት፣ ኢለይሂ ቱርጀዑን አለ። በምትሞቱም ጊዜ ወደ እርሱ ነው የምትመለሱት አለ። ሙሴስ ምን አለ? ሙሴ ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልም አለ። አምላካችሁ እርሱ አላህ ብቻ ነው አለ። ከእርሱም ውጭ ሌላ ማንም አምላክ የላችሁም፣ እርሱም እውቀቱ ሁሉን ቦታ ያካበበ ሆነ እያለ ተናገረ። መሲሁ ምን አስተማረ? ወቃለ ልመሲሁ፣ አላህ ስብሐነ ወተዓላ በቁርአን ክርስቶስ እንዲህ አለ ብሎ ይገልጸዋል። መሲሁ እንዲህ አለ እያለ ይገልጸዋል። ወቃለ ልመሲሁ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር ይላል። መሲሁ ለህዝቦቹ እንዲህ ሲል አስተማራቸው፣ ህዝቦቼ ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው አለ። ከአላህ ውጭ ሌላን አካል የሚገዛ ሰው በቀጣዩ ዓለም የገሃነም እንደሚሆን መሲሁ ተናገረ። ቀጥሎ ምን አለ? እነሆ በአላህ ላይ ሌላን አካል ያጋራ ሰው ይህ ሰው የጀሃነም እሳት ነው እያለ ተናገረ። አላህ ገነትን በእርሱ ላይ እርም አድርጎበታል ካለ በኋላ መመለሻውም ገሃነም ነች ብሎ ተናገረ። እነዚህ ታላላቅ ነቢያት ይህን ያስተማሩት። አሁን ወደ ተአምራቶቻቸው እንምጣ። አብርሃምን እንውሰድ። አብርሃም ከሰራው ተአምራቶች በቁርአን ላይ በእስልምና የተገለጸለት ምን ምን አለ ከተባለ አብርሃም ሙታንን አስነስቷል፣ ህይወትን ዘርቷል። ይህን ያደረገው በአምላክ በአላህ ስብሐነ ወተዓላ ፈቃድ ነው። ታሪኩ ኢየሱስ ክርስቶስ ማለት ነው። አብርሃም ወደ ኢየሱስ እንመጣለን። አብርሃም ቀድሟቸው ስለነበር ከእርሱን ጀምር ብዬ ነው። አብርሃም ምን አደረገ ከተባለ ህይወትን ዘርቷል፣ ከሙታን አስነስቷል። ይህ ግን እኛ ጋር ይሄ ብርቅ አይደለም፣ አምላክ አያደርገውም። ይሄ የአምላክ ስራ ነው። ይሄ በእነርሱ ላይ በነቢያቶች የነቢይነታቸው ማረጋገጫ ሊያደርግላቸው ዘንድ እውነተኛ ከአምላክ ዘንድ የተላኩ መሆናቸው ሊያረጋግጥላቸው ዘንድ የሚያደርግላቸው የሆነ ተአምር ነው። አብርሃም ሙታንን ማስነሳቱ ህይወትን መዝራቱ የተገለጸው የቱ ጋር ነው ከተባለ በሱራ አልበቀራ ላይ አላህ ጥር ባለ መልኩ ሲገልጸው ምን አለ? ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ ቃለ አወለም ቱእሚን ቃለ በላ ወላኪን ሊየጥመኢነ ቀልቢ ቃለ ፈኹዝ አርበዐተን ሚነ ጠይሪ ፈሱርሁነ ኢለይከ ثመ ጀዕል ዐላ ኩሊ ጀበልን ሚንሁነ ጁዝአ ثመ ድዑሁነ የእቲነከ ሰዕየን ወዕለም አነ አላህ ዐዚዙን ሐኪም አለ። አብርሃም ከዕለታት አንድ ቀን አላህ ስብሐነሁ ወተዓላን ጠየቀ። ረቢ አሪኒ ከይፈ ቱሕይል መውታ፣ አምላክ ያላህ ሆይ ሙታንን እንዴት ህያው እንደምታደርግ አሳየኝ አለ። አያችሁ፣ ይህን ስራ አላህ ለአብርሃም በእጁ ሊያሰራው ነው። ከሙታን ማስነሳት ህይወትን መዝራትን ሊሰጠው ነው። ቃለ አውለም ትኡሚን፣ አብርሃም ሆይ አላመንክም? እንዲህ አለው። ቃለ በላ፣ በእውነትም አምኛለሁኝ አለ። ወላኪን ሊየጥመኢነ ቀልቢ፣ ነገር ግን ልቤ እንዲረጋጋልኝ አለ። አንተ ከምትሰማው በላይ የምታየው በደንብ ያረጋጋልሃል አይደለ? ማየት ፈልጎ ነው አብርሃም። አርበዐተን ሚነ ጠይር፣ አላህ ስብሐነሁ ወተዓላ አብርሃምን ምን አለው? አብርሃም ሆይ 4 ወፎችን ሂድና ያዝ አለው። አብርሃም 4 ወፎችን ሂዶ ያዘ። እነሱን ቆራርጣቸውና ፈሱርሁነ ኢለይከ፣ ወደ አንተ አስጠጋቸው አለው አላህ ሱብሓነሁ ወተዓላ። ثم جعل على كل جبل منهن جزءا፣ እነዚህን ግደላቸው አለው። መጀመሪያ ገዳደላቸው፣ ቁረጣቸው ስጋቸውንም አለ። ከዚያም ስጋቸውን ሄደ እያንዳንዳቸውን በተራራ ላይ አስቀምጣ ነው። አብርሃም ገደላቸው፣ ቆራረጠ፣ ስጋቸውን ወስዶ ተራራ ላይ አስቀምጣቸው። ثم دعوهن يأتينك سعيا፣ ከዚያ ተመለስና ቦታ ቁመህ ኑ በላቸው ህያው ሆነው
እየበረሩ ወደ አንተ ይመጣሉ ማሩ። ወዲያው አብርሃም እነሱን እዚያ ተራራ ላይ ቆራርጦ አስቀምጦ ወደ ቦታ ተመለሰ። ኑ ብለው ጥሪ ያደረገላቸው። ወዲያውም ህይወትን ዘርተው እየበረሩ መጥተው ከፊቱ ቆሙ። ወዕለም አነላህ ዐዚዙን ሐኪም፣ አብርሃም ሆይ እኔ አምላክህ አላህ አሸናፊና ጥበበኛ የሆንኩኝ አምላክ መሆኔን እወቃለሁ። እና አብርሃም ይሄን አድርጓል። ሌላው አብርሃም ከተሰጠው ተአምር መካከል እሳት ሰዎች እንደሚያቃጥል ታውቃላችሁ። ተአምር ማለት ከሰዎች አይምሮ በላይ የሆነ ነገር ነው። አብርሃምን ግን እሳት እንዳያቃጥለው አደረገ። ይህን እንዳደረገለት አላህ ስብሐነሁ ወተዓላ በሱራ አልአንቢያ የነቢያት ምዕራፍ በሚለው ላይ ሲገልጽ ምን ይላል? ቁልና ያ ናሩ ኩኒ በርደን ወሰላምን ዐላ ኢብራሂም ይላል። ኢብራሂም ዓለይሂ ሰላም ወደ እሳት ተወረወረ። ያችን እሳት አላህ ስብሐነሁ ወተዓላ አንቺ እሳት ሆይ ብዬ አዘዝኳት አለ። ኩኒ በርደን ወሰላምን ዐላ ኢብራሂም፣ በኢብራሂም ላይ ሰላም ሁኝለት ቀዝቃዛ ሁኝለት ብዬ አዘዝኳትም አለ። ገባ እሳት ውስጥ በፍጹም አላቃጠለውም። ወአራዱ ቢሂ ከይደን አምላካችን አላህ አብርሃም ላይ ተንኮልን አሰቡበት። ፈጀዐልናሁም አልአኽሰሪን፣ በተንኮላቸው ላይ ግን የከሰሩ አደረግኳቸው አለ አምላካችን አላህ። ወነጀይናሁ እያለ ተናገረ፣ አዳንኩትም እያለ ተናገረ። የሚገርማችሁ ወደ እሳቱ በተወረወረ ጊዜ የአብርሃምን ከአንዱ አምላክ ጋር ያለውን ትስስር በደንብ ተመልከቱ። ለማ ኡልቅየ ፊናር ኢብራሂም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲነግሩ አብርሃም ወደ እሳት በተወረወረ ጊዜ ጃአሁ ጅብሪል ወደ እርሱ መጣ። መልአኩ ገብርኤል አለከ ሓጀቱን አለው። አብርሃም ሆይ የምረዳህ ነገር አለ ትፈልጋለህ አለው። አብርሃም በዚህ ጊዜም ብሎ መለሰለት ኢንካነ ሚንከ ፈላ፣ ከአንተ ከሆነ አልፈልግም አለ። ከአምላኬ ግን እፈልጋለሁ። ሐስቢየ አላህ ወኒዕመል ወኪል አለ። እቺን ቃል ተናገራት አሉ። ቃለሃ ኢብራሂም ለማ ኡልቅየ ፊናር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አብርሃምም ወደ እሳት በተወረወረ ጊዜ አምላኬ አላህ በቂ ነው፣ እርሱም ምንኛ ያማረ መጠጊያዬ ነው ብሎ ተናገራትም አሉ። ወዲያውም አላህ ሱብሓነሁ ወተዓላ ያለማንም መካከለኛ ራሱ ረዳው ኢብራሂምን ምን አለ? አንቺ እሳት ሆይ ኢብራሂምን እንዳታቃጥዩ ሰላም ሁኝለት ብሎ አዘዛት። እዚያ ቁጭ ብሎ ኢብራሂም ዓለይሂ ሰላም ከጀነት ምግብ ይመጣለታል፣ ይበላ ነበር፣ ያዩት ነበር። እንደ ተአምር ሆነለት። በዚያ ላይ ተንኮል አሰቡበት፣ አላህ ተአምር አድርጎ ገልብጦ አሳያቸው። ቦታቸውን ኢብራሂም ተጠየቀ። ከዚያ በኋላ ኢብራሂም በተጠየቀ ጊዜ ኢብራሂም ሆይ በህይወትህ ደስ የሚል ህይወት የኖርከው የት ነው በተባለ ጊዜ ቃለ ለማ ኡልቂቱ ፊናር፣ በእሳት ውስጥ በተወረወርኩ ጊዜ የኖርኳትን ህይወት ነው ምርጥ ህይወት እዚህ ዓለም ላይ የኖርኩት አለ። ሰዎች አንተን ህይወት ለማበላሸት ብለው ያሴሩብሃል፣ ተንኮል ይሰሩብሃል። አላህ ያንን ቀይሮ የሚገርም የጀነትን ህይወት በምድር ላይ ሰጠው። እንዳጠቃላይ እሳት ያላቃጠለው ተብሎ የሚገለጽለት ነቢይ አንደኛው እርሱ ነው። ልክ እንዲሁ ሙሴም የሰራቸው ተአምራቶች አሉ። የሙሴ ተአምራቶችን ብንወስድ ብትሩ ወደ እባብነት ትቀይራለች። ልክ እንዲሁ ደግሞ በእርሷ ምክንያት ህዝቦቹ ውሃ በጠማቸው ጊዜ ውሃ እንዲወጣላቸው አድርጓል። ይህ በቁርአን ላይ ተገልጿል። ወኢዝ ኢስተስቃ ሙሳ ሊቀውሚሂ ፈቁልና እድሪብ ቢዐሳክ አልሐጀር ፈንፈጀረት ሚንሁ ኢስነታ ዐሽረተ ዐይና። ሙሳና ህዝቦቹ ውሃ እንድለግሳቸው በለመኑኝ ጊዜ ሙሳን በብትርህ ይህንን ድንጋይ ምታ አልኩት፣ ከዚያም 12 ምንጭ ወጣላቸው ይላል። በሱረቱል በቀራ ላይ ይህ ተአምር ተገልጿል። ያቺ ብትሩ የፈርዖን ደጋሚዎች የሰሩትን ድግምት እየለቃቀመች በመብላት ድል እንዲነሳ አድርገዋለች በአላህ ሱብሓነሁ ወተዓላ ፍቃድ። በዛች በብትሩ እንደምታውቂው ባህርን ከፍሏል። ወአውሐይና ኢላ ሙሳ አን ድሪብ ቢዐሳከ አልበሕር ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ ልዓዚም ይላል። ወደ ሙሳ የትእዛዝ ቃሌን አስተላለፍኩኝ ይላል። በያዝከው ብትር ባህሩን ምታ አልኩት፣ መታውም ባህሩም ተከፈለ፣ ሁለት ጋራና ተራራ ሆኖም ቀረ ይላል። ከዚህና ከዚህ ተከፈለላቸው፣ እነሱ አለፉ። ወአዝለፍና ثم الآخرين እያለ ይናገራል። ወጃወዝና ቢበኒ እስራኤል አልበሕር፣ ያንን ባህርም የእስራኤል ልጆችን አሳለፍኳቸው እያለ አምላክ አላህ ሱብሓነሁ ወተዓላ ይናገራል። ሌላም ተአምራቶችን ለሙሳ ተሰጥቷል። አላህ በሱረቱል ኢስራእ ላይ ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሴ 9 ተአምር ግልጽ የሆነ ሰጥቼዋለሁኝ ይላል። ሌላኛው መሲሁ ዒሳ ዓለይሂ ሰላም የተሰጠው ተአምር ምንድን ነው ከተባለ፣ አንደኛ ሙታንን ማስነሳት፣ ሁለተኛ ማየት የተሳናቸውን አይናቸውን ማብራት፣ ሶስተኛ መስማት የተሳናቸውን ጆሯቸውን መክፈት፣ አራተኛ ለምጽ ያለባቸውን ለምጻቸውን መፈወስ፣ አምስተኛ ገና ህፃን እያለ ነው ተአምር የጀመረው በእስልምና። እንዲህ ነብይ ከሆነ ምናምን በኋላ አይደለም። ገና ህፃን እያለ እናቱ አዝለው የሰው ልጆችን ቋንቋ አውጥቶ ይናገር ነበር። ማነው ህፃን ልጅ ሆኖ መናገር የሚችል? ያ ጀማዓ ገና ተወልዶ ገና ታቅፎ ማለት ነው። የዛኔ እንዲናገር አድርጎታል። የተናገረው ንግግርም በቁርአን ላይ ተቀምጧል። ምንድን ነው የተናገረው? ህፃን ሆኖ ቃለ ኢኒ አብዱላህ፣ እኔ አላህ ባሪያና አገልጋይ ነኝ ብሎ ነው መጀመሪያ የተናገረው።
አታኒ የልኪታብ ወጀዐለኒ ነቢያ ወደፊት መጽሐፍን ይሰጠኛል ነቢይም አድርጎ በሰዎች መካከል ይልከኛል ብሎ ነግሯቸዋል። ይህን የተናገረው በአይሁዶች ሁሉ ፊት ለፊት ነው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ ብሩክ ያደርገኛል የተባረከ ያደርገኛል አላቸው። ወአውሳኒ ቢሰላቲ ወዘካቲ ማ ድምቱ ሐየ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድ ያዘኛል። ዘካንም ምጽዋት ለድሃዎች እንዳደርግም ያዘኛል። ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ለእናቴም በጎና መልካም እንደውል ልክ እንዲሁ በእርሷ ላይ ትዕቢተኛና እምቢተኛ አያደርገኝም አላቸው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ኡብዐስ ሐያ እያለ ይናገራል። ይህ ነው የእርሱ ተአምራቶች። ሌላም ተአምራትን ተሰጥቷል። ለምሳሌ ኢየሱስ ክርስቶስ ሞቶ ከሞተ እንደተነሳ ይናገራል። እርሱን አላህ ስብሐነሁ ወተዓላ ለነዚያ ወንበዴ አይሁዶች አሳልፎ አልሰጠውም። ወኢዝ ከፈፍቱ በኒ እስራኤል ዐንከ የነቢዩ ሙሐመድ ኢየሱስ ክርስቶስ ተአምራቶች እነ ከሞታን ማስነሳት፣ ደዌዎችን መፈወስ እነዛ ናቸውና የነቢዩ ሙሐመድ የሰሩ ተአምራቶች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰሩት ተአምራት ነቢያችን ሰለላሁ ዐለይሂ ወሰለም የሰሩት ተአምራት ጨረቃን መክፈል። የመካ ሰዎች አንድ ቀን ጠየቋቸው። ቡኻሪ እና ሙስሊም ላይ ያለ ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም የንሽቃቀል ቀመር መረተይን። የመካ ሰዎች አንተ ሙሐመድ ሆይ ነቢይ ከሆንክ እውነት እንደምትለው ተአምር ሰርተህ እንድታሳየን እንሻለን አሏቸው። የጠየቋቸው ምድራዊ ተአምር አይደለም፣ ሰማያዊ ተአምር ጠየቋቸው። ወደ ሰማይ ቀጠሉና እችን ጨረቃ አሁን ነገ ምናምን እንዳትለን አሁን ከፍላ ያሳየን አሏቸው። እንዙሩ አው እሽሃዱ በሉ እንግዲያውንስ ተመልከቱ አሏቸው። ቡኻሪ ላይ አለ እሽሃዱ ተመልከቱ እንግዲያውንስ አሏቸው። ወዲያው አይናቸውን ቀጥ አድርገው መመልከት ጀመሩ። አይናቸውም እያየ ፈሸቀ ለሁም ልቀመረ ኢላ ሸቀኝ ጨረቃን ለሁለት ከፍላ አሳያቸው። አንደኛ እሱ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የተሰጠ የሚበቃን ምግብ ለብዙ ህዝብ የመባረክ ተአምር ተሰጥተዋል። ምናልባት ትላንት ላልነበራችሁ ልድገምላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር ስራ እየሰሩ እያለ በጣም ተርበዋል። 1500 አካባቢ ይጠጋሉ። ይህን መራባቸውን ያየ አንድ ሰሃባ አላስቻለውም እና ከቤት ሄጄ ምግብ ላምጣላቸው ብሎ ሄደ። ወደ ቤት ሄደ። ሚስቱን ጠየቃት። የአላህ መልእክተኛ ተርበው ተመልክቻለሁኝና ለእርሳቸው የሚሆን ምግብ ካለ ስጪ ልውሰድላቸው አለ። ቤት ውስጥ ምንም የሚቀመስ የሚበላ የለም አለችው ሚስቱ። ነገር ግን ትንሽ ዱቄት አለች፣ እርሷን ልጋግራትና ቂጣ ሰርተን እንዲሁም ትንሽ እየፍየላለች እርሷን አርደን ስጋ ሰርተንላቸው ልውሰድ ካልክ እሺ አለችው። በቃ እንግዲያውንስ ዱቄቱን አብኪው፣ ልክ እንዲሁ ደግሞ እኔ ፍየሏን ልረዳት አለ። ትንሽ ፍየል ነች፣ ገልገል ነች። እርሷን ልረዳት እስኪ በስል ድረስ ብረት ድስት አድርጋ ነው እስኪ በስል ድረስ እኔ ሂጄ ልጥራቸው፣ ከእርሳቸውም ጋር 1 3 4 ሰው ጠርቼ እመጣለሁኝ አለ። እሺ ተባባሉ። ባልና ሚስት ሄደ። ይህ ሰው አረደ ፍየሏን፣ ስጋውን ብረት ድስት አደረገ። ከዚያ በኋላ እስኪፈላ ድረስ ሄደ። ለነቢዩ ሰለላሁ ዐለይሂ ወሰለም ጠጋልና ፈሳረሁ ይላል ሐዲሱ ላይ መሰጠራቸው ይላል። ያ ማለት በሚስጥር ነገራቸው ሌላ ሰው እንዳይሰማ። ምክንያቱም ለብዙ ህዝብ የሚበቃ አይደለም። ወደ ጆሯቸው ጠጋልና አንቱ የአላህ መልእክተኛ ሆይ መራበውትን አይቼ ምግብ ላመጣለት ሲሄድ የለም፣ ነገር ግን ትንሽዬ ዱቄት አለች፣ እርሷን አዘጋጅተናል። ልክ እንዲሁ ትንሽዬ ፍየል አርደናል። ከእርሱ ጋር 3 4 5 የሚሆኑ ሰዎችን ይዘው እንዲመጡ ልጋብዣቸዋለሁ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው ህዝቦቼ ሆይ አሉ፣ ኑ ምሳ ግብዣ ተጋብዘናል፣ አንድም ሰው እንዳይቀር ብለው አዘዙ። ወዲያው ሰው ደነገጠ። እንዲያንቱ የአላህ መልእክተኛ ለእርሶ ብቻ ነው ይሄን ነገር ለና ከእርሶ ጋር 1 4 5 ሰው ብቻ ነው የጠራሁት፣ አይበቃም ከዚህ በላይ እኮ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድ አሁን የማዘህን ብቻ አድርግ አንተ አሉት። የማዘህን ብቻ አድርግ፣ ሄደና እንዳትጋገሪው ቂጣውን ብለውሻል የአላህ መልእክተኛ፣ መጥቼ እስክባርከው ድረስ ስጋውንም ከብረት ድስት እንዳታወጭው መጥቼ እስክባርከው ድረስ ብለውሻል ብለህ ንገር አሉት። ወዲያው ሄደ። ይህ ሰው ለሚስቱ ነገራት። ቀጥታ እንደገባ የአላህ መልእክተኛና 1500 ህዝብ እየመጡልሽ ነው እኔ አላቅም ማለት። ተቆጣች። ቀስ ብለህ ንገራቸው አላልኩህም ነበር? ለዚህ ሁሉ ህዝብ ፊት ለምን ተናገርክ? እንደማይበቃ ለዚህ ሁሉ ህዝብ ፊት ታውቃለህ አለችው። እኔስ ቀስ ብዬ ነበር የነገርኳቸው፣ እርሳቸው ናቸው ህዝቡን የጠሩት። የሚሆነውንም እናያለን። ይልቁንስ አሁን እሱን እንዳትጋግሪ ብለውሻል። ልክ እንዲሁ ደግሞ ከብረት ድስቱ እንዳይወጣ ስጋው ብለውሻል፣ እስኪባርከው ድረስ ብሏል። ከዚያ በኋላ
ነቢያችን ሰለላሁ ዐለይሂ ወሰለም እና ሶሐቦች መጡ። 1500 ህዝብ መጡ። ነቢያችን ሰለላሁ ዐለይሂ ወሰለም ያንን የተቦካውን መጡ። ፈባረከሁ ወዲያውም ባረኩት ይላል ሐዲሱ ላይ። ስጋውንም ተቀበሉ ወዲያው ባረኩት። አሁን መጋገር ጀምሪና ከዚያ በኋላ ያለው እየተቀበል እሷ ትጋገራለች ቂጣውን፣ ከዚያ ቂጣውን ታቀብላለች። ነቢያችን ሰለላሁ ዐለይሂ ወሰለም ስጋ በጭልፋ እንትን እያሉ አንድ ቂጣ ላይ ያደረጉ ለ1500 ሶሐባ ህዝብ አደሏቸው፣ በሉ። ሁላቸውም በሉ። መጨረሻ ላይ እርሳቸው በሉ። ነቢ ሰለላሁ ዐለይሂ ወሰለም ምግብ ከቀረበ መጀመሪያ ህዝቦቻቸውን አስተናግደው መጨረሻ ነው የሚበሉት። ነቢያት እንደዚህ ናቸው። ቀድመው ለህዝባቸው ያገለግላሉ፣ ከዛ መጨረሻ ላይ ይበላሉ። ወላሂ ሶሐባው ሲናገር ምን አለ? የአይን ምስክር እዛው ራሱ ሶሐባው በአላህ ስም እምላለሁኝ አለ። ስንመጣ እንደነበረ ነው ስጋው፣ በልተን ስንጨርስም እንደዛው ነው። ጥቂት እንኳን የቀነሰ ነገር የለም ማለት። እንዲሁም ያ ስትጋግር የነበረውም የተቦካውም በፍጹም የቀነሰ ነገር የለም ማለት። ይሄን ተአምር በአይናቸው አይተዋል፣ ተቋድሰዋል። እነዚያ ሶሐቦች ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክ ተአምር ተሰጥቷቸው ነበር። ሌላኛ ያደረጉት ተአምር ነቢ ሰለላሁ ዐለይሂ ወሰለም አሁንም ሶሐቦቻቸው ከዕለታት አንድ ቀን ሶላት ደረሰባቸው። ውዱ ማድረጊያ ውሃ የላቸውም፣ የሚጠጡትም ውሃ የላቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች መጡ። አንቱ የአላህ መልእክተኛ ሶላት ደርሶብናል፣ ውዱ ማድረጊያ ውሃም የለንም፣ የምንጠጣውም የምንታጠብበት ውሃ የለንም አሏቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ እንዲፈልቅ አደረጉ ይላል። ወካነ የንቡዑ ልማእ ሚን ተሕቲ አሳቢዒሂ፣ ከጣቶቻቸው ስር ውሃ ይፈስልን ነበር አሉ። ያ ሁሉ ህዝብ ውዱ አደረገ፣ የሚጠጣም ጠጣ፣ ሁላቸውንም አጠገባቸው። ልብ በሉ፣ ከጣቶቻቸው መካከል እንደዚህ አድርገው እንዲፈልቅ አደረጉ ማለት ነው። ይሄ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አብረው የነበሩ ያዩ የመሰከሩ ሶሐቦች እነ አቡበክር ስዲቅ፣ እነ ዓሊ ብን አቢ ጣሊብ፣ እነ አብዱላህ ብን መስዑድ፣ እነ ጃብር ብን ዓብድላህ፣ እነዚህ ሁሉ የመሰከሩት አንድ ደግሞ ሌላ ተአምር አለ። እርሱም ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ ተስቢህ ያደርግ ነበር። ካነ ዩሰቢሕ አጣዓም አለዚ የርፈዑሁ ኢላ ፈሚሂ ዐለይሂ ሰላቱ ወሰላም፣ ወደ አፋቸው የሚያነሱት ምግብ የሰው ልጆችን ቋንቋ አውጥቶ ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር እያለ ይሰሙት ነበር። ታቻላረ ይህን ሁሉ ተአምር ኑ ላሳያችሁ፣ ወላሂ ላሳያችሁ። ምናልባት አንዳንድ ክርስቲያኖች ላታመት ትችላላችሁ። እኔ በማስረጃ ላሳያችሁ። ቡኻሪ እና ሙስሊም ላይ ያለ ሐዲስ ነው። እያንዳንዱ አሁን እናሳያችኋለን። ተስቢሕ አጣዓም ኑ ላሳያችሁ። እዚህ ጋር ይታያችኋል። ምንጩን ተመልከቱት። ቡኻሪ 3579 አንድ ሜት አድርጉት። ቤት አድርጉት። አንድ ጊዜ ከላይ ያለን ልጆች ቤት አድርጉት። አድሚኖች እሺ፣ ያውና ምንጩን ያዙት። ቡኻሪ 3579 ላይ ነው። ይህን ሐዲስ ያስተላለፈው አብዱላህ ብን መስዑድ ይባላል። ኩና ነዑዱ አልአያት በረካ ወአንቱም ተዑዱነሃ ተኽዊፈን ኩና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ፊ ሰፈር ፈቀለ ልማእ ፈቃል እጥሉቡ ፈድለህ من ماء فجاءوا بإناء فيه ماء قليل فأدخل يده في الإناء ثم قال حي على الطهور المبارك والبركة من الله فلقد رأيت الماء ينبع من بين أصابع رسول الله صلى الله عليه وسلم كتاتو تشاتشو مكاكل وهاسي فلك عندنا بري تقلس أبتنا ولقد كنا نسمع تسبيح الطعام وهو يأكل أرساتشو مقبن يتمقبوا يا مقب تسبيح سيادر قنسما نبرانو ولقد كنا نسمع برقة نسما نبر ተስቢሕ ጣዓም የምግቡን ተስቢሕ ማድረግ እንሰማ ነበር። ወህወ የእኩል እርሳቸው ምግብ እየበሉ የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ሱብሓነላህ አልሐምዱሊላህ ሲል ይሰሙት ነበር። ያውና ውሃ ከጣቶቻቸው መካከል እንደፈለቀም በዚሁ መንገድ ሁለቱን ተአምራቶች ገልጿቸዋል። ምንጭ ቡኻሪ 3579 ላይ ታገኝታላችሁ። ይሄ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን ተአምራቶች አድርገዋል። ሌላ ያደረጓቸው ሌላም ልጨምርልሽ መጨረሻ ሌላ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ትልቁ ተአምራቸው ተብሎ ከሚገለጸው መካከል በአንዲት ሌሊት ከመካ እስከ ቤተል መቅደስ ኢየሩሳሌም ማለት ነው፣ ከኢየሩሳሌም 7ቱን ሰማያት አቆራርጠው አድርገው መሄዳቸውና
ከአላህ ጋር ንግግር ማድረጋቸው አሱ ይሰማል አይደል? ጥያቄ ልጠይቅህ እሱ ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል አንደኛ ይሄ ነው። ሰባቱን ሰማያት አድርገው ሄደዋል። በዚያም ላይ ቀደምት ነቢያትን አግኝተዋቸዋል። መሲሁን ሁሉ አግኝተውታል። ከመሲሁ ጋር ያደረጉት ንግግር ሁሉ እንድነግራችሁ ከፈለጋችሁ እነግራችኋለሁ። እሺ መጽሐፍ ቅዱስ ቁርአንን በአማርኛ ዘርጎ የምታፕሊኬሽን አለው ነበር፣ እሱን እንፈልጋለና አያቸው። ከውስጡ ላይ ደግሞ ጥያቄ ሆነብኝ ደግሞ ማለት ጠይቃለሁ ማለት ነው። እሺ አመሰግናለሁ። እሺ ወርቅነህ ሰላም አይሰማም ወይ? እሱ እስኪመጣ አሱ እኔ አንድ ጥያቄ ልጠይቅ ነው። እሺ ጠይቅ። እንትን ያው የፈለጋችሁትን ጠይቁ ብላል አይደል? ለምሳሌ ሳያል ቡኻሪ እንትን 4376 ላይ እንትን መጀመሪያ እንትን ድንጋይን እያመለከን ነበር ይላል። ለምሳሌ ድንጋይን እናመልካለን ምናምን ይላል። እሱን አስረዳኝ እስቲ። እሺ ስንት ነው ያልከው? ሳያል ቡኻሪ 4376 እና 77 ላይ ያለው 377። እሺ ማን ነው እንደሱ ብሎ የተናገረው? ያው ቦታውን እስቲ ኪፈትና አሳየን፣ ያው አስረዳኝ። አይሽ እንዳስረዳ ከፈለከ ችግር የለም። 4000 ስንት ነው ያልከው? 4376። እሺ ጃ ወሬ ጃ በጃስም የተከፈተ ብዛት ከውንታለ ሁሱ ሰላም አለይኩም። ወአለይኩም ሰላም። አንተው ነህ ራስህ ነህ? ጸጋው የበዛለት እኔ ነኝ። ጸጋው የበዛለህ አንተን ልዘይርክ ወዲህ መጣው። በጸጋው እየተመላለስክ ነው አይደለ? አልሐምዱሊላህ። አንተስ በጸጋው ጸጋው ላልደረሳቸው ሰዎች እያደረስክ ነው? ያው እንደዚያ በለው። እሺ 4376 ነው ያልከው አይደለ? አዎ እሺ حدثنا الصلت بن محمد قال سمعت مهدي بن ميمون قال سمعت أبا رجاء يقول كنا نعبد الحجر. እንግዲህ እዚህ ጋር ሰሃቦች እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም መጥተው ወደ አንዱ አምላክ ወደ አላህ ሱብሓነሁ ወተዓላ ሳይጠሯቸው በፊት የነበሩበት በእንግሊዘኛ ያለኝ በእንግሊዘኛ እንትን ብትል በጣም አሪፍ ነው። ምኑን አሪፍ? ለምሳሌ እንደዚህ ብሎ ነው የሚዘምረው እንትን ዩስቱ ወርሺፕ ቱ ስቶን እያለ እንትን ይናገራል። ያው እሱን ቢታስ በጣም ድንጋይ እናመልክ ነበር ይላሉ ሰሃቦች። እሱን እያነገርኩህ ነው። ነብያችን ሰለላሁ ዐለይሂ ወሰለም ወደ አንዱ አምላክ ሳይጠሯቸው በእንግሊዘኛ ቢሆን በጣም አሪፍ ነበረ። ይጨርስ እንጂ አዳምጠኝ እና ገልጥልህ አንተ ነበር አብሽር። ሰሃቦች ካኑ ያዕቡዱን አልአስናም። አዎ በርካቶች ጣዖትን ያመልኩ ነበር። ከጣዖት አምልኮ እንዳወጡ ሀሱ ይሰማል አይደል? ሀሱ ይሰማል። አንድ ጊዜ ልጨርስ። እሺ ሰሃቦች ምን ይላሉ? ኩና ናዕቡዱ አልሐጀር ድንጋይ እናመልክ ነበር። ፈኢዛ ወጀድና ሐጀረን ሁወ ሀሱ አይሰማም? ይሰማል። አንዴ ልጨርስ። አንድ ጊዜ ይሰማል። ወንድሜ ጥያቄ ልቀጥል ጠይቃለህ? እሺ አንድ ጊዜ ይሄ ልጨርስ። እሺ አዳምጠኝ። እሺ ኩና ይሰማል። ወደ ጥያቄ ልቀጥል። በቃ አውርዱትና ኔትወርክ ሲስተካከልለት ይገባል። እሺ እየዘገየ ነው የሚደርሰው መሰለኝ። ኔትወርክን አስተካክለው። እሺ ኩና ናዕቡዱ አልሐጀር ፈኢዛ ወጀድና ሐጀረን ሁወ አኽየር ሚንሁ ألفيناه يعني ألقيناه وأخذناه الآخر. فإذا لم نجد حجرا جمعنا جثوة من تراب ثم جئنا بالشاة فحلبناه عليه ثم طفنا به. فإذا دخل شهر رجب قلنا يعني قلنا منصلوا الأسنة
فلا ندعو رمحا فيه حديدة ولا سهما فيه حديدة إلا نزعناه وألقيناه يعني شهر رجب. وسمعت أبا رجاء يقول كنت يوم بعث النبي صلى الله عليه وسلم غلاما أرعى الإبل على أهلي فلما سمعنا بخروجه فررنا إلى النار إلى مسيلمة الكذاب. እሺ አንጾኪያም የተናሳው ላስረዳ። ኦኬ እሺ አሁን እንግዲህ እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት የነበሩበትን ነገር እየጠቀሱ ነው። በታላ አይደለ የነበሩበት መንገድ ምንድነው ከተባለ ድንጋይ ያመልኩ ነበር። ኩና ነዕቡዱ الحجر ድንጋይ እናመልክ ነበር። فإذا وجدنا حجرا أهو أخير منه ألقيناه ከዚያ ከምናመልከው ድንጋይ የተሻለ ድንጋይ ካገኘን ያን የመጀመሪያውን ድንጋይ እንወረውረው ነበር። ከዚያ እንደገና ያኛውን ድንጋይ እንይዘዋለን አሉ። ወታል አይደለ? በዚህ መልኩ የነበሩ ሰዎች ነበሩ። አሁን በዚህ ጥያቄ ምንድነው? አው እሱም ሆኖ ደግሞ እንትን ታች ሄዶ ደግሞ እንትን ደግሞ አፈርንም እናመልካለን ይላል ታችም። ከመልኩ ነበር። ስለዚህ እሱ ታዲያ እንዴት ተቀየረ? ለምሳሌ አሁን እኛ እንትን አዲሱን ኢየሱስ ክርስቶስን ለብሰናል። ለምሳሌ እኛ እናንተ አሁን ያ ነገር እንዴት ተቀየረ? ቆይ አሁን እነዚህ ሰዎች ከመስለማቸው በፊት ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ሳያስተምሯቸው በፊት የነበሩበትን መንገድ እየተናገሩ ነው። ባዕድ አምልኮ ላይ ነበርን ነው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጡና እነዚህን አታምልኩ ብለው ከለከሏቸው። የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ ብለው ሰበኳቸው። ወጥቷል አይደል? እሱ ኦኬ እንትን መሐመድ ሳይወለድ በፊት ነው። ነብዩ መሐመድ ሳይወለድ በፊት ነው። ነብይ ተልኮ ሳይላኩ በፊት የነበረ ታሪክ እየተናገሩ ነው። ኩና ይላል ያለፈ ነገር ነው። ነበርን እያሉ እየገለጹ ነው። እሱ ተራ እንትን ከመሐመድ ነብይ በኋላ ተሻረ። ይሄንን ድንጋይ አታምልኩ ብለው ከለከሏቸው። አንዱን አምላክ አምልኩ ብለው አዘዟቸው። ሲያመልኳቸው የነበሩ ጣዖቶችን ሁሉ ጣሉ እነሱ። ኦኬ ለምሳሌ እንደዚህ ይላል እኮ አሮጌውን ትተን ደግሞ እንትን ሌላውን እንትን የተሻለውን ስናገኝ እሱንም እናመልካለን። እሱንም እየነገርኩህ ነበር። የሆነ ድንጋይ እናመልክ ነበር። ከዚያ በኋላ መንገድ ላይ የሄድን ሌላ የተሻለ ድንጋይ ካገኘን ያንን ተወና ሌላውን እናመልካለን። ይሄን እናደርግ ነበር እያሉ እየገለጹ ነው። ያለፉበትን የነበረውን የአምልኮ ስርዓታቸውን ጣዖት አምልኮ ላይ ነበሩ እነዚህ ሰዎች።